ጤና ይስጥልን። ይህ ማያ ኒውስ ነው። የዕለቱን ዜናዎች በትንታኔ ጠቅላይ ሚኒስትር ዶክተር አብይ አህመድ የጎዴውን የጋዝ ማውጫ አበሰሩ። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ተጨማሪ የጋዝ ማውጫዎችና የጋዝ ማጣሪያዎች እንደሚኖሩም በዘገባቸውን እናቀርባለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በጎዴው የጋዝ ማውጫ ስነ ስርዓት ላይ ከተናገሩት አንዱ ኢትዮጵያ ሁሉን ነገር እየሰራች መሆኑንና ነገም የምትሰራ መሆኑን ለጠላቶቿም ለወዳጆቿም ማብሰር እንደምትችል ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዕለቱ የናይጄሪያውን ባለሀብት አሊኮ ዳንጎቴን ያበሰሩበት እንዲሁም አሊኮ ዳንጎቴን ያመሰግኑበት በተጨማሪም የቻይናውን ባለሀብት እንዲሁም በተጨማሪ ያመሰግኑበት ሲሆን ይህ የምስጋና ፕሮግራም እንደሚቀጥልና ክቡር ሚኒስትሮቻቸውን እነኚህን ሰዎች እንድንከባከቡና በመልካም ሁኔታ እንዲይዟቸው አስጠንቅቀውም ተናግረዋል። ለአደራም መልክ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ትልቅ ዜናም በዚሁ አብስረዋል። ኢትዮጵያ የ130 ሚሊዮን ሕዝብ በላይ ባለቤት ናት። ስለዚህም መግቢያ መውጫ በር ያስፈልጋታል ሲሉም በተደጋጋሚ ተናግረዋል። በዚህ የመጨረሻ ንግግራቸውም ላይ ኢትዮጵያ አሰብን የራሷ ማድረግ እንዳለባትና በመልካም ንግግሮች ላይ በተመሰረተ ድርድር አሰብ የኢትዮጵያ እንደምትሆን ተናግረዋል። አሰብ ለኢትዮጵያ በጣም ከሚያስፈልጋት ነገሮች አንዱ መሆኑንና ለዓመታት ወደብ ግብር ስንገብር የነበረበትን ህይወት ጊዜ እናቆማለን በሚል መርሃቸው ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ነገሮችን ሁሉ በመልካም በመያዝና ለኢትዮጵያ ህዝብ በማብሰር ነገን ኢትዮጵያን እናስቀጥላለን ሲሉም ተናግረዋል።